ሰላም ውድ የዚህ ቻናል ተከታታይ ምርጥና አሪፍ ቪዲዮ ይዤላችሁ መጥቻለሁኝ። ትክክለኛ የዩቲዩብ ቻናል አከፋፈት ገንዘብ ሊሰራ የሚችል የዩቲዩብ ቻናል እንዴት አድርገን መክፈት እንደምንችል በ2024 በጣም ምርጥ በሆነ መንገድ በጣም በቀላል መንገድ በጥቂት ደቂቃ ውስጥ ትክክለኛ የሆነ ገንዘብ ሊሰራ የሚችል የዩቲዩብ ቻናል አከፋፈት እንዴት አድርገን መክፈት እንደምንችል አብረን እናያለን። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ እያልኳችሁ እንግዲህ እዚሁ ዩቲዩብ አፕ ላይ በመግባት ትክክለኛ የሆነ ዩቲዩብ ቻናል ከፍተን አብረን እናያለን። ዩቲዩብ አፕ ላይ ከገባን በኋላ የነበራችሁን ኢሜል አካውንት ተጠቅማችሁ መክፈት ከፈለጋችሁም ሆነ ወይም ደግሞ አዲስ ኢሜልም ለመክፈት እሱንም አብረን እናያለን። እዚህ ጋር ፕሮፋይላችን እናገኛለን። በቀኝ በኩል በፊደላችን መጀመሪያ በከፈትነው ኢሜል በስማችን በመጀመሪያ ፊደል ወይም ደግሞ ፕሮፋይላችሁን ታገኛላችሁ። ዩ የሚል አለ፣ እሱን እንጫናለን። የመጀመሪያው የሚሆነው የነበረውን ኢሜል አካውንት ተጠቅመን ዩቲዩብ ቻናል ለመክፈት አዲስም ከፍተን እሱንም አብረን እናያለን ማለት ነው። የነበረውን ለመጠቀም እንግዲህ እዚህ ጋር ስማችንን እናገኛለን። እንዲሁም ከስር ክሬት ቻናል የሚል እናገኛለን። ከዛ በፊት አድርጋችሁ ከሆነ እሱኑ ማስተካከል ትችላላችሁ። ክሬት ቻናል የሚል ከስር እናገኛለን። ከስማችን ስር ክሬት ቻናል የሚል እናገኛለን። እሱን እንጫናለን። የነበረንን ኢሜል አካውንት ተጠቅመን መክፈት ከፈለግን ማለት ነው። አዲስም መክፈት እንችላለን። እሱንም አብረን እናያለን። ይሄን ክሬት ቻናል የሚለውን አንዴ እንጫናለን። ልክ ስንጫን ፒክቸር እና ፕሮፋይል ማስገባት እንዲሁም ደግሞ የዩቲዩብ ቻናል ስማችን እዚህ ጋር የስክሪፕቶ ምልክት አለች። እሷን አንዴ በመጫን ይሄኛውን ዲሌት በማድረግ የዩቲዩብ ቻናላችንን ስም እናስቀምጣለን። ሰው የተጠቀመውን ስም ባትጠቀሙ አሪፍ ነው፣ ጥሩም አይደለም ለቻናላችሁም። ቻናል ኔም እዚህ ጋር እናስገባለን ማለት ነው። አሪፍ ስም፣ ስራችሁን የሚገልጽ ስም ቢሆን በጣም አሪፍ ነው ማለት ነው። እዚህ ጋር የፈለግነውን የዩቲዩብ ቻናላችንን ስም እዚህ ጋር እናስገባለን ማለት ነው። እዚህ ጋር ማስገባት ያለብን የዩቲዩብ ቻናላችንን ስም ኤዲት ኔም ስር፣ ከዛ ከላይ ሴቭ አለ፣ ሴቭ እናደርጋለን ማለት ነው። ሴቭ ካደረግን በኋላ ከስር ፕሮፋይል በኋላ ማስገባት እንችላለን። ክሬት ቻናል የሚለውን እንጫናለን ማለት ነው። ይሄ እንግዲህ የነበረንን ኢሜል አካውንት ተጠቅመን አዲስ የዩቲዩብ ቻናላችንን ክሬት አደረግን ማለት ነው። ፕሮፋይላችንን ስንጫን የዩቲዩብ ቻናላችን እዚህ ጋር ስማችን እዚህ ጋር እናገኛለን። ከፊት ለፊት ክሬት ቻናል የነበረው አሁን ምን ሆነ? ቪው ቻናል ሆነ ማለት ነው። አሁን ወደ ቻናላችን መሄድ እንችላለን ማለት ነው። አዲስ የነበረውን ኢሜል አካውንት ተጠቅመን ዩቲዩብ ቻናል ክሬት አደረግን። ቪው ቻናል የሚል አለ። ቪው ቻናል የሚለውን ተጭነን ወደ ቻናላችን እንሄዳለን። ቻናላችን ምን ያስፈልጓል? ቬሪፋይ መሆን አለበት። ሎጎ ማስገባት፣ ባነር ማስገባት አለብን። ቪዲዮ መጫን መጀመር፣ የስክሪፕቶ ምልክቷን በመጫን ሎጎ እዚህ ጋር እናስገባለን፣ ባነር እናስገባለን ማለት ነው። ይሄ እንግዲህ የነበራችሁን ኢሜል ተጠቅማችሁ ዩቲዩብ ቻናል መክፈት ከፈለጋችሁ በዚህ መልኩ ትከፍታላችሁ። እዚሁ ጋር ደግሞ አዲስ ኢሜሉን ፓስወርዱን አላውቅም ካላችሁ ፕሮፋይላችንን በመጫን ስዊች አካውንት የሚል አለ። እሱን በመጫን አዲስ ኢሜል አዲስ ፓስወርድ የምናውቀውን ኢሜል በመጠቀም ስዊች አካውንት የሚለውን በመጫን አዲስ ኢሜል እንከፍታለን። አዲስ ዩቲዩብ ቻናልም መክፈት እንችላለን ማለት ነው። እሱን ልክ ስንጫን ከላይ የፕላስ አይከን እናገኛለን። እዚህ ጋር የመደመር አይከን አለች። የመደመር አይከኗን እንጫናለን። ስንትም ኢሜል ተጠቀሙ፣ ችግር የለውም። 3-4 ዩቲዩብ ቻናልም ከፍታችሁ መጠቀም ትችላላችሁ። ምንም ችግር የለውም፣ አንድ ስልክ ላይ ማለት ነው። የፕላስ አይከኗን እንጫናለን ማለት ነው። የመደመር አይከኗን ልክ ስንጫን ወደፊት ይወስደናል። ስልካችሁ አሻራ ፓስወርድ ካለው ይጠይቃችኋል። እሱን በማስገባት ወደፊት ያሳልፈናል። እዚህ ጋር ክሬት አካውንት የሚለውን እንጠቀማለን ማለት ነው። እዚህ ጋር ክሬት አካውንት የሚለውን በመጫን አዲስ ኢሜል እንከፍታለን። ክሬት አካውንትን ልክ ስትጫኑ 2-3 አማራጭ ይሰጣችኋል። ግን እኛ የምንጠቀመው ፎር ማይ ፐርሰናል ዩዝ የሚለውን ለራሴ ለመጠቀም እፈልጋለሁ ኢሜል አካውንቱን የሚለውን በመጫን ወደፊት እንሄዳለን። ልክ ወደፊት ስንሄድ በዚህ መልኩ ይከፍትልናል። ፈርስት ኔም አለ። የመጀመሪያ ስማችንን እዚህ ጋር እናስገባለን። የዩቲዩብ ስም አይደለም። የዩቲዩብ ስም ማስገባት ትችላላችሁ፣ ግን የዩቲዩብ ስም ባንጠቀም አሪፍ ነው እዚህ ጋር ማለት ነው። የራሳችንን ስም ትክክለኛ የሆነ ስም እናስገባለን ማለት ነው። እሱን ካስገባን በኋላ ከስር የአያት ስም ወይም ደግሞ የአባት ስም መጠቀም ትችላላችሁ። እሱን እናስገባለን። በዚህ መልኩ ካስገባን በኋላ ኔክስት አለ። ኔክስትን በመጫን ወደሚቀጥለው ስቴፕ ደግሞ እንሄዳለን ማለት ነው። ይሄ እንግዲህ ክፍል 1 ነው፣ አብረን ያለ ነው ማለት ነው። እዚህ ጋር ዴይ አለ። ቀኗን ብቻ እዚህ ጋር የተወለድንበትን በርዝዴታችንን እዚህ ጋር እናስገባለን። ቀን 1 አልኩኝ። መንዝ አለ፣ የተወልድ ወር አለ፣ እሱን እንመርጣለን።
ከዛ ይር የሚለው ደግሞ ዓመተ ምህረታችንን እንሞላለን ማለት ነው። አሁን ኢሜል እያስገባን ነው። 1997 95 96 እያላችሁ ጀንደርን በመጫን ጾታ እንመርጣለን። ፊሜል ሴት ከሆናችሁ፣ ሜል ወንድ ከሆንን እሱን በመምረጥ ኔክስትን በመጫን ወደሚቀጥለው ስቴፕ እንሄዳለን ማለት ነው። እዚህ ጋር ሁለት ኢሜል ይሰጠናል ከስማችን ወስዶ ማለት ነው። ከአንዱ መምረጥ እንችላለን፣ አሊያም ደግሞ ክሬት ዩር ኦውን የሚለውን በመጫን መምረጥ እንችላለን የፈለግነው ማለት ነው። ችግር የለውም። እዚህ ጋር አንዱን ኢሜል በመምረጥ ወደፊት ማለፍ እንችላለን። ከሁለቱ አንዱን ቀለል የሚለውን አይብሮአችን ማስታወስ የምንችለውን አንዱን እንመርጣለን ማለት ነው። አንደኛውን ልምረጥ። አንደኛውን ከመረጥኩ በኋላ ኔክስት አለ። ኔክስትን በመጫን ወደሚቀጥለው ስቴፕ እንሄዳለን። ክሬት ስትሮንግ ፓስወርድ ስትሮንግ ፓስወርድ መጠቀም ይኖርባችኋል። እዚህ ጋር ፊደል ቁጥርና ሲምቦል ብቀላቀሉ አሪፍ ነው። ፓስወርድ ካስገባን በኋላ እንግዲህ ኔክስት አለ። ኔክስትን በመጫን ወደሚቀጥለው ስቴፕ እንሄዳለን። እዚህ ጋር ፓስወርዳችሁን ኢሜይላችሁን መዘንጋት አይኖርባችሁም ማለት ነው። ኢሜይላችንን ደግመን ኮንፊርም እንድናደርግ እዚህ ጋር ኢሜይል አካውንታችንን መልሶ ያሳየናል ማለት ነው። ኢሜይልና ስማችንን ኢሜይላችንን ስክሪንሾት አድርገን ማስቀመጥ ወይም ደግሞ በአይምሮአችን መሸብደድ። ከዛ ኔክስትን በመጫን ወደሚቀጥለው ስቴፕ እንሄዳለን። ስልክ ቁጥር ከጠየቃችሁ ታስገባላችሁ። ካልጠየቃችሁ ወደ ፕራይቬሲ ካስገባችሁ ግን ቀጥታ ወደ ታች በመውረድ የጉግልን ህግጋት እንቀበላለን። አይ አግሪ የሚለውን እንጫናለን ማለት ነው። አይ አግሪን ከተጫንን በኋላ እንግዲህ ኦሬዲ ጨርሰናል። ወደ ዩቲዩብ እስኪመልሰን ድረስ እንጠብቀዋለን። ሰርች አድርጎ ጉግል ሰርቪስ ብሎን ስካር አድርጎ ወደፊት እስኪያሳልፈን ድረስ ወደ ዩቲዩብ እስኪመልሰን ድረስ እንጠብቀዋለን ማለት ነው። በዚህ መልኩ ጉግል ሰርቪስ ይለናል። ቀጥታ ወዴት ይወስደናል? ወደ ዩቲዩብ ይወስደናል ማለት ነው። ኦሬዲ ዩቲዩብ ላይ ገብተናል። አዲሱ ኢሜይላችን መጥቶ ይተካል ማለት ነው። ፕሮፋይላችንን ከስር ዩ የሚል አለ። ፕሮፋይላችንን አንዴ እንጫናለን። ልክ ስንጫን በከፈትኩበት ስም ከላይ ያሳየኛል። ከስር ክሬት ቻናል የሚል እናገኛለን ማለት ነው። ክሬት ቻናል የሚለውን እንጫናለን። ስማችን ስር እናገኛታለን። ክሬት ቻናል የሚለውን በመጫን ወደፊት እንሄዳለን። ኢሜሉን እናውቃለን፣ ፓስወርዱን እናውቃለን። በጣም በቀላል መንገድ እንግዲህ እዚህ ጋር ደርሰናል። ክሬት ቻናል የሚለውን እንጫናለን አንዴ። ልክ ክሬት ቻናልን ስንጫን ወዴት ይወስደናል? ወደ ስም ኤዲት ማድረጊያ ቦታ ይወስደናል ማለት ነው። ፕሮፋይል ቦታ አለ፣ እንዲሁም ደግሞ የስም ቦታ አለ። ኔም የሚለውን ስክሪፕቶ ምልክት ከፊት ለፊት አለች። እሷን በመጫን የዩቲዩብ ስማችንን እናስገባለን ማለት ነው። ከፈለግን በዛው እንቀጥላለን። ካልፈለግን ግን ኤዲት እናደርጋለን። ከዛ ሴቭ እናደርገዋለን። ሴቭ ካደረግን በኋላ ክሬት ቻናል ሎጎ በኋላ ማስገባት እንችላለን። ክሬት ቻናል የሚለውን እንጫናለን። ልክ ክሬት ቻናልን ስንጫን እንግዲህ ወደ ሆም ይመልሰናል። ፕሮፋይላችን ከስር አለ። የፕሮፋይላችን ምልክት ዩ በሚል እሷን አንዴ እንጫናለን። መጀመሪያ ክሬት ቻናል የነበረው አሁን ቪው ቻናል ሆኖ እናገኘዋለን። ቻናላችን ኦሬዲ ተከፍቷል። ምን ይቀርዋል? ሎጎ ይቀርዋል፣ ባነር ይቀርዋል፣ እንዲሁም ቬሪፋይ ማድረግ ቪዲዮ አጫጫን እሱንም አብረን እናያለን ማለት ነው። ቪው ቻናል ስንል ወደ ቻናላችን አስገብቶናል። እዚህ ጋር ከገባን በኋላ እንግዲህ ሎጎ ለማስገባት ባነር ለማስገባት እዚህ ጋር የስክሪፕቶ ምልክት አለች። የስክሪፕቶ ምልክቷን አንዴ ብቻ በመጫን ወዴት ይወስደናል? ወደ ሎጎ ማስገቢያ። ሎጎ እንዴት እንደሚሰራ ቪዲዮን ይዤላችሁ መጣለሁኝ። እንዲሁም ደግሞ ባነር ማስገቢያ ቦታ አለ። ባነርም እናስገባለን ማለት ነው። ከዛ ሴቭ በራሱ ጊዜ ይሆናል፣ ወደ ጋላሪያችን ይወስደናል። ካሜራ ምልክቶቹን ስንጫን ሎጎና ባነር ምንድን ነው? ሎጎና ባነር ማለት ምን ማለት ነው? እንዲሁም ደግሞ ቪዲዮስ እንዴት ነው የሚጫነው የሚለው ደግሞ በሚቀጥለው ቪዲዮ ይዤላችሁ መጣለሁኝ። ባነር ማለት ከላይ የሚገባ ነው። ሎጎ ደግሞ የፕሮፋይላችን ባነር እዚህ ጋር የሚገባ ነው። ሎጎ ደግሞ ከስማችን ፊት ለፊት እዚህ ጋር የሚገባ ነው። ስክሪፕቶ ምልክቷን በመጫን ሁለቱንም ማስገባት እንችላለን ማለት ነው። በዚህ በቀላል መንገድ በቀላል ስቴፕ ትክክለኛ የሆነ የዩቲዩብ ቻናል ከፍታችሁ መጠቀም ትችላላችሁ። የዛሬ ቪዲዮአችንም ይሄን ይመስል ነበር። ላይክ፣ ሼር ለጓደኞቻችሁ ማድረግ አዘንጉ እያልኳችሁ በሚቀጥለው እስክንገናኝ መልካም ጊዜ፣ መልካም ቆይታ